አጥፍቶታል። ሌባ ነበረኮ ላይመረጥበት የሚችልበት በጣም ብዙ ምክንያት ነበረው። ግን ጌታችን ኢየሱስ ክርስቶስ ማቴዎስን ጠራው። ቅዱስ ዮሐንስ አፈወርቅ ዛሬ እረፍቱን የምናስብለት አባት ቅዱስ ማቴዎስን ጌታችን ኢየሱስ ክርስቶስ ለምን እንደጠራው ምን አይቶስ ጭምር ተከተለኝ ብሎ እንደጠራው ይጠይቃል። ማቴዎስ ምንም የሚያስጠራ ተከተለኝ የሚያስብልም በጎ ምግባር ያልነበረው ሰው ነው። ግን ቅዱስ ዮሐንስ አፈወርቅ ሲመልስ ምን ይላል? ጌታችን ኢየሱስ ክርስቶስ የተመለከተው የዛሬውን ሌባውን ቀራጩን ማቴዎስን ሳይሆን የነገ ወንጌል ጸሐፊ ምርጥ ዕቃውን ነው። እግዚአብሔር ሲጠራን ምናችንን አይቶ የሚጠራ ይመስላችኋል ክርስቲያኖች? አሁን ያለንበትን ኃጢአት ብቻ እኮ አይደለም ቃሉን ምንሰማው ነገ ልንሆን የምንችለውንም ጻድቅ ጭምር ተመልክቶ ነው። ማቴዎስን የጠራው የነገ ማንነቱን አይቶ ነው። ማቴዎስን ብቻ አይደለም ሁሉንም ተመልከቷቸው። ከጌታችን ከኢየሱስ ክርስቶስ ጥሪ በኋላ የተጠሩ ከሱም እርገት በኋላ በክርስትናው እምነት ውስጥ ለመመላለስ የታደሉ አብዛኞቹ ጌታችን ኢየሱስ ክርስቶስ ከኃጢአት የጠራቸው ኃጢአተኛነታቸውን አይቶ ሳይሆን ነገ ቃሉን ሰምተው ጻድቅ መሆን የሚችሉበትን ማንነቱን ተመልክቶ። ጳውሎስን ሲጠራው ጳውሎስ ይሆናል ብሎ ማን አሰበ? ጳውሎስ እኮ አሳዳጅ ነበረ። ሳውል እኮ ክርስቲያኖችን በገመድ እየሳበ ከምኩራቦቻቸው ውስጥ ለማስገባት የሚጥር በጣም አማጺ ነበረ። በደማስቆ ሲጠራው እኮ ቅዱስ ጳውሎስን ሳውል ሳውል እያለም ሲጠራው አሳዳጅነቱን አይቶት አልነበረም። በኋላ ላይ ምርጥ ዕቃ ሆኖ ለሱ የሚሞትለት ምስክር እንደሆነ አውቆ ነው። እግዚአብሔር ክርስቲያኖች ሁላችንንም የሚጠራን አሁን ያለንበትን ማንነት ብቻ አይቶ አይደለም፣ ነገ ልንሆን የምንችለውን ቅዱስ ቃሉንም ጭምር ከሰማን ልንስተካከልበት የምንችለውን የተለወጠ ሕይወታችን አይቶ ነው። እግዚአብሔር ለሁላችን የተለወጠ ሕይወት ይስጠን። ቅዱስ ቃሉን መስማት ክርስቲያኖች ያስፈልጋል የምንለው እንዲሁ ዕውቀት ለመጨመር አይደለም። ለሁላችን ሊቃውንት አባቶቻችን ሲያስተምሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመሰረታት በገዛ ደሙም ለዋጃት ለቅድስት ቤተክርስቲያን ባረገ ጊዜ ላይ ይህችን በገዛ ደሙ የዋጃትን ቤተክርስቲያን ለሶስት ነገር ነው አሳልፎ ሰጥቷት የሄደው። አደራም ጭምር አስጠብቋት የሄደው ለስንት ነገር ነው አልኳችሁ? ለሶስት ነገር ነው። መጀመሪያ ጌታችን ኢየሱስ ክርስቶስ ለዚህች ቅድስት ቤተክርስቲያን አብሮን እንዳለ ጭምር አብሮን እንደሚሰራም ጭምር እንድናውቅ ሰጥቷት የሄደው ቅዱስ ሥጋውን ክቡር ደሙን ከጌታችን ከኢየሱስ ክርስቶስ ከምሴተ ሐሙስ ከዛች እራት ጀምሮ እስካሁን ድረስ ነገም ወደፊትም በዚህ ቅዱስ ቤተክርስቲያን ውስጥ የማን ሥጋና የማን ደም ነው የሚፈተተው? የክርስቶስ ሥጋና ደም ይፈተታል። እሱ ሥጋና ደም በመኖሩ እግዚአብሔር ከኛ ጋር እንደሆነ እናውቃለን። ሁለተኛው ጌታችን ኢየሱስ ክርስቶስ የተሰበሰብንባትን ቤተክርስቲያን ይሄንን ቤተክርስቲያን ተብሎ የሚጠራውን ህብረት ሰጥቶት አድሎት የሄደው ደግሞ ቅዱስ መንፈሱን። እስኪ ቅዱስ መንፈሱን በሉ። ነገ አባታችን ሲመጡ የሚያስተምሩን አንዱ የጌታችን የኢየሱስ ክርስቶስ እርገት ውስጥ ከእርገቱ ጋር አብረን የምናነሳው ጌታችን ኢየሱስ ክርስቶስ ለሐዋርያቱም ጭምር የሰጣቸውን ቃል ነው። እርሱም አንትሙ ሰንበሩ ሀገረ ኢየሩሳሌም ቅድስት፣ እናንተ ግን ኃይልን ከአርያም እስከምትለብሱ ድረስ ከዚህ ካላችሁበት ከኢየሩሳሌም እንዳትነቃነቁ ብሏቸዋል። ጌታችን ካረገ ከ10 ቀን በኋላ ማለትም ከነገ ከግንቦት 13 ከ10 ቀን በኋላ ግንቦት 23 የምናከብረው በዓለ ጰራቅሊጦስ ለቤተ ክርስቲያን እግዚአብሔር አብሯትም ጭምር እንዳለ ምስክር ነው። ያለ መንፈስ ቅዱስ ሙቀት ቤተ ክርስቲያን አትባልም። ያለ መንፈስ ቅዱስ ምስጢራቱን የመለወጥ ኃይል ቤተ ክርስቲያን ውስጥ የምንፈጽማቸው ነገሮች በሙሉ ቅዱስ ተብለው ሊጠሩ አይችሉም። ሶስተኛው ልትረሱት የማይገባው ክርስቲያኖች ክርስቶስ ቤተ ክርስቲያኑን የመሰረተም አሳልፎም የሰጣት ለቅዱስ ቃሉ ነው። ለምን አልኳችሁ? አዎ ቅዱስ ቃሉን ስንሰማ እግዚአብሔር አምላክ ትላንትና የተናገረውን ቃል መልሶ ለኛ ሲሰብከን ማቴዎስን በመለሰበት ጳውሎስን በጠራበት ኃጢአተኞችን መልሶ ጻድቃን ባደረገበት ቃሉ ሌሎች ሲለወጡ ሲስተካከሉ ስናይ ማን አብሮን እንዳለ እናውቃለን? እግዚአብሔር አብሮን እንዳለ እናውቃለን። የማቴዎስን ታሪክ ዛሬ ላይ መልሰን ቀራጭ ነበረ ጠርቶ ምርጥ ሐዋርያ ያደረገው ስንል እንደ ማቴዎስ ልባቸውን ከፍተው የሚሰሙት ሰዎች የመለወጥ ዕድል እንዳላቸው ብቻ የምንሰብክበት ሳይሆን የተለወጡትን ሰዎች አይተን ማንም ጭምር አብሮ እንዳለ እንድናውቀው ነው። እግዚአብሔር ምን አልኳችሁ? ማን አብሮን እንዳለ እግዚአብሔር። ልብ ብላችሁ ስሙ ክርስቲያኖች። ላስተዋለው ሰው ወንጌል ማለትም አራቱ ወንጌላት የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል ልክ እንዳለቁ አምስተኛው የሚጀምረው መጽሐፍ ምንድነው? በሉ እንጂ መልሱ። እስኪ ሐዋርያት ሥራ በሉ እንጂ
የሐዋርያት ሥራ ነው። አራቱ መጽሐፍት ልብ ብላችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ስላደረገው፣ በምድር ላይ ስለፈጸመው፣ በምድር ላይ ስላከናወናቸው ነገሮች የሚናገር መጽሐፍ ነው። ስንቱ? አራቱ ወንጌላት። አምስተኛው የሐዋርያት ሥራ ብለን ከወንጌሉ በኋላ የጠራነው መጽሐፍ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በተወረደልን በእግዚአብሔር መንፈስ ቅዱስ የተለወጡ ሰዎች ታሪክ በክርስቶስ የሚነበብበት ክፍል ነው። እየሰማችሁ ነው? የተለወጡ ምኖች አልኳችሁ? ሰዎች ታሪክ። ለዛ ነው ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? በአራቱ ወንጌላት ይመለክ የነበረው ክርስቶስ በምኩራብና በቤተ መቅደስ ነበር አለ። በምንና በምን? በምኩራብና በቤተ መቅደስ። ከመንፈስ ቅዱስ መውረድ ግን በኋላ እግዚአብሔር አምላካችን የሚመለከው ምኩራብ መቅደስ ተብሎ በሚጠራ በክርስቲያኖች ሰውነት ነዋል። ስለዚህ እግዚአብሔር አምላክ እስካሁን እንዳለ የምናውቀው መጽሐፍ ጠቅሰን ስለምንናገር ብቻ አይደለም። ሰውነታቸውን እንደ መቅደስ ከፍተው እግዚአብሔር እንዲገለገልበትም ጭምር የመረጡ ሰዎችን ስናይ ነው። እግዚአብሔር አምላክ እንድንከፈትለት በቸርነቱ ይርዳል። ስለዚህ ቅዱስ ማቴዎስ ባለበት ስፍራ ላይ ሄደ፣ ተከተለኝ አሉ። እስኪ ተከተለኝ በሉ እንጂ። በነገራችን ላይ አንድ ነገር ልንገራችሁ። በሉ የምላችሁ መኖራችሁን ለማወቅ አይደለም። ይሄ የምትሰሙት ቅዱስ ቃል እናንተም ስትናገሩት መቀደስ እንድትችሉ ነው። ስለዚህ እኔን አትዩኝ። በሉ ስላችሁ በሉ መኑኝ። እስኪ ተከተለኝ በሉ። በጣም ጥሩ። አሁን እኔ እዚህ ጋር ቆሜ በስመ አብ ብዬ ጀምሬ እናንተን ማለት ነው ተከተሉኝ ብላችሁ ምንድን ነው የምትሉ? በስመ አብ። አንደኛ በስመ አብ አትሉም። ተው፣ ማስተዋል መልሱ። ጌታችን ቅዱስ ማቴዎስን ሁሉን ጥሎ እንዲከተል ያደረገው ረጅም ስብከት ሰብኮት አይደለም። ረጅም ቃለ እግዚአብሔር ሰብኮት አይደለም። የነ ሙሴን የሌሎች የቀደምት አባቶቻችንን ታሪክ ጠቅሶ አስታውሶ እሱን መከተል ያለውን ጥቅምም ነግሮት አይደለም። ምንም ነገር ሳይለው ምን ብቻ ነው አለው ያልኳችሁ? ተከተለኝ አሉ። አሁን እኔና እናንተን አልኳችሁ እኮ መምህራነ ቤተ ክርስቲያን ቆመው በስመ አብ ብለው ተከተሉኝ ቢላችሁ